ምትዩን አናውቀውም ንግግር ይገላል በፍጹም ከገሊላው ሰው ጋር አብሬ አልነበርኩም ብሎ ሲናገሩ የነበሩትን በሙሉ ሴቶቹ ይመለከቱ ነበር፣ ያዩ ነበረ። ታስታውሱ እንደሆነ በዛች በጭንቅ ሰዓት ቀሚሱ ላይ ተጣጥለው ጎኑን ወቅተውት በዘንግ መትተውት ምራቅ ተተፍቶበት ወምጣጤ አጠጥተውት ደሙ እንደ ውሃ ሲፈስ አጥንቶቹ ሲቆጠሩ ድረስ ስጋው ከላዩ ላይ ሲያልቅ ሴቶቹ አይቶታል። ትዕግስቱ እውነት የክርስቶስ ትዕግስት። አሁን አንዳንዶቻችን በጣም ታጋሾች ነን እንላለን። ከነሱ አገልጋይ ተነስተን እስከ ምን ድረስ በጣም ታጋሽ ነኝ የሚል በዛን በጥቅሙ ስትመጡበት ግን ማንም አይታገስ። ውሸት። በጥቅሙ ስትመጡበት ሰው አይታገስ። የትዕግስታችን ጥግና ትልቅ ክርስቶስ ያ ሁሉ ውርጅብኝ ሲወርድበት አንድም ጊዜ ከመጣበት ዓላማ ወደ ኋላ ነው። አይገርምም? እየነዱት እኮ ወደ ሞት እንኳን እየወሰዱት ሊገሉት እየወሰዱት በደስታ ይቀበሉ። እነሱ እኮ ካንተ ላይ የነበሩ ትቶ ሄደዋል፣ ሸሽቶ ሄደዋል ተብሎ እንኳን ሲነገር በደስታ ይተቀበሉ። ሊያስሩት እሳት ገመድ ይዞ ይመጡ። ባጠገቡ የነበረ ሐዋርያ ሰይፉን አንስቶ ጆሮውን ሲለው እንኳን ተው ሰይፍን ወደ ሰገባ መልሰው ብሎ ጆሮ ይቀጥል። እየሰማችሁ ይሄ ሲሆን ሴቶቹ ያያሉ። ታዲያ ይህ ትዕግስት አለ፣ ይህ መከራን መቀበል፣ ይህ የሰው ልጆችን በዚህ ልክ መውደድ እስከምን ድረስ እንደሆነ ከአእምሯቸው በላይ ነው። ክብር ምስጋና ለአምላካችን። ከአእምሯቸው በላይ ሲሆን ማልዳ ተነስተው እንዴት አድሮ ይሁን፣ ምንስ ተአምራት ያሳየን ይሁን፣ ምንስ ድንቅ ነገር ያደርግ ይሁን ብለው ማልዳ ተነስተው ሄዱ። አንድም ደግሞ በይሁዳ ወይም ደግሞ በአይሁድ ስርዓት ሰው ከሞተ በኋላ በሶስተኛ ቀን ሽቶ በመቃብሩ ላይ ይቀባል፣ ይነሰነሳልና ያን ስርዓት ይፈጽሙ ዘንድ ዛሬ በኢትዮጵያ ሰልስ ተብሎ ይነቀሳል። በዚህ ደግሞ በኤዥያ አካባቢ ደግሞ ውሃ ይዞ ይሄዱና መቃብሩ ላይ ውሃ ይረጫሉ። ይሄ ባህል ነው። በዛ ሀገር ደግሞ ሌላ ባህል ነበረ። ሴቶቹ በዛ ሄዱ። አንድም ደግሞ